ለ10 ዓመታት ያልተፈታው የምርመራ ሂደት እውነቱ ሲገለጥ ሁሉንም አስደነገጠ። በአንድ ጸጥ ባለ ነዋሪዎቹ እርስ በርስ በሚተዋወቁበትና ሰላማዊ በሚመስል መንደር ውስጥ የማይታመን ነገር ተከሰተ። የ35 ዓመቱ አብርሃም የተባለ ጎልማሳ በአንድ ተራ ምሽት ከተለመደው የቤተሰብ ህይወቱ መካከል በድንገት ተነሳ። ወደ ደጃፍ እየተጓዘ ሳለ ለባለቤቱና ለልጆቹ ዞር ብሎ ትንሽ ከአንድ ሰው ጋር የምጨርሰው አስቸኳይ ስራ ስላለኝ በቅርቡ እመለሳለሁ አላቸው። ነገር ግን ያቺ አጭር አረፍተ ነገር ለአብርሃም የመጨረሻዋ ቃል እንደምትሆን ያኔ ማንም አልገመተም ነበር። አብርሃም በዚያው ወጣ፣ ዳግመኛም ወደ ቤቱ አልተመለሰም። በማግስቱ ጠዋት ስልኩ አይሰራም፣ መኪናው ከቆመችበት ስፍራ የለችም። ቤተሰቦቹ በከፍተኛ ድንጋጤ ወደ ፖሊስ ጣቢያ አመሩ። መርማሪዎች መሬት የረገጠውን ፍንጭ ሁሉ ፈተሹ። የሰፈር ሰዎችን ጠየቁ፣ ሆስፒታሎችን አሰሱ። ነገር ግን ፍጹም ምንም ፍንጭ አልተገኘም። ስልኩ የት እንደጠፋ የሚያሳይ የጂፒኤስ መረጃ የለም። መኪናዋን ያየ አንድም ምስክርም አልነበረም። ቀናት ወደ ሳምንታት፣ ሳምንታት ወደ ወራት፣ ወራቶችም ወደ ዓመታት ተቀየሩ። ሙሉ 10 ዓመታት አለፉ። የቤተሰቡ ተስፋ ሙሉ በሙሉ ተቆረጠ። በመጨረሻም ሁሉም ሰው አብርሃም ምናልባትም ከዚህ ዓለም በሞት ተለይቷል ሲል አመነ። የሐዘን ማስታወሻውም ተዘጋ። ከ10 ዓመታት በኋላ ግን በአንድ ፀሐያማ ቀን ያ የወንጀል ምስጢር ሙሉ በሙሉ የሚቀየርበት አጋጣሚ ተፈጠረ። በዚያው መንደር ውስጥ ለአንድ አዲስ ዘመናዊ ህንጻ መሰረት ለመጣል ትላልቅ ቁፋሮች መካሄድ ጀመሩ። የኤክስካቫተር ማሽኑ መሬቱን በጥልቀት እየቆፈረ ሳለ ድንገት ከአንድ ከባድ የብረት ኃይል ጋር ተጋጨ። የግንባታ ሰራተኞቹ አካባቢውን በእጃቸው ሲያጸዱ ክስተቱ አስደነገጣቸው። ከመሬት በታች በብዙ ሜትሮች ጥልቀት ውስጥ ተቀብራ የነበረች አንዲት አሮጌ መኪና ተገኘች። የመኪናዋ በር ተሰብሮ ሲከፈት በውስጧ የነበረው ነገር ሁሉንም ሰው ደም አቀዘቀዘው። በሹፌሩ ወንበር ላይ ሙሉ በሙሉ ወደ አጥንትነት የተቀየረ የሰው አስክሬን ነበር። ፖሊስ ወዲያውኑ በስፍራው ደረሰ። በምርመራውም መኪናዋ ከ10 ዓመታት በፊት የጠፋው የአብርሃም መሆኗ ተረጋገጠ። መርማሪዎች የቆየውን መዝገብ እንደ አዲስ ከፈቱ። በዚህ ጊዜ ነበር በቴክኖሎጂ የታገዘ ጥልቅ ምርመራ ያደረጉት። የድሮ የስልክ ጥሪ መዝገቦችና የባንክ መረጃዎች በጥንቃቄ ተመረመሩ። ከዚያ ውስጥ ነው እንግዲህ ትልቁና አስገራሚው ፍንጭ የተገኘው። አብርሃም ከመጥፋቱ በፊት ባሉት የመጨረሻ ሰዓታት ውስጥ በተደጋጋሚ ደውሎለት የነበረው ለአንድ የቅርብ ጓደኛው ነበር። ይህ ጓደኛው ግን ከ10 ዓመት በፊት በፖሊስ ሲጠየቅ እኔ ለብዙ ዓመታት አላገኘሁትም፣ የት እንዳለም አላውቅም ብሎ በሐሰት መስክሮ ነበር። የቴክኖሎጂው መረጃ የጓደኛውን ውሸት አጋለጠው። ፖሊስ ጓደኛውን በቁጥጥር ስር አውሎ ጠንከር ያለ ምርመራ ሲያደርግበት በመጨረሻም መቋቋም አቅቶት እውነቱን ተናዘዘ። በወቅቱ በገንዘብ ጉዳይ ከፍተኛ ጠብ ውስጥ እንደነበሩ፣ ክርክሩ ወደ ከባድ ዱላና ግጭት እንደተቀየረ፣ በዚያም አጋጣሚ አብርሃምን በድንገት እንደገደለው አመነ። ወንጀሉን ለመደበቅም ሌሊት ላይ መኪናውን ከአስክሬኑ ጋር ወስዶ በወቅቱ ክፍት በነበረው ጥልቅ ጉድጓድ ውስጥ ቀብሮት እንደነበር በእንባ ተናገረ። ለ10 ዓመታት 3650 ቀናት ቢያልፉም እውነት መሬት ውስጥ ተደብቃ አልቀረችም። ወንጀልና ክፋት ለተወሰነ ጊዜ ከሰው ዓይን ሊደበቁ ይችላሉ። ነገር ግን የሰው ልጅ እውነት የቱንም ያህል ቢቀብራት የመጨረሻው ቀን ሲደርስ ፈንድታ የመውጣት እድሏ ከፍተኛ ነው። ለወረተኛው ጓደኛም ፍርዱ የዘገየ ቢሆንም አልቀረለትም። ውድ ተመልካቾቻችን እንዲህ ያሉ ልብ ሰቃይና አስተማሪ የሆኑ እውነተኛ የወንጀል ታሪኮች ሁልጊዜ ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳይረሱ። ቪዲዮውን ላይክ እና ሼር በማድረግ ለሌሎች ያጋሩ። አስተያየቱን በኮሜንት አስፍሩልን። በሚቀጥለው ቪዲዮ እስከምንገናኝ
ቸር ሰንብቱ።